ለምን ደም ተቆጣሩታ እንዴ? አንተ የፈለግከው ማድረግ ትችላለህ። ከፈለክ ለእህቶች መስጠት ትችላለህ። እንደፈለክ ማድረግ ትችላለህ። አብራ ትናንትና እኮ አንተ ብዙ ነገር መወሰን የምችል ልጅ ነው። ገባ? በስርዓት ይሄን ደግሞ አንቺ ሞክሪው። ኢየሱስ አማሽ የኔ ቆንጆ ኢየሱስ እንኳን ደህና መጣሽ ወደ ቤትክ፣ ወደ እህትክ ቤት አለኝ። የኔ ቆንጆ እንኳን ተመለስክልኝ። በኢየሱስ በጣም ብዙ ሰላም ሰላም፣ ውድና የተከበራችሁ ውድ ተመልካቾቼ ዛሬ በአስደሳች ዜና ወጥቻለሁ። በጣም ደስ ብሎኛል። እንዴት ናችሁ የኔ ውዶች? ደስ ስላለኝ ነው። ሰላም ናችሁ ወይ? ደህና ቆያችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ ወይ? ያላችሁበት ቦታ የእግዚአብሔር ሰላምታ ብዝት ይበልላችሁ እና ዛሬም በአዲስ ቪዲዮ ተገናኝተናል ማለት ነው። ዳኒ አብርሽን ነፃ አውጥቷል ማለት ነው። አብርሽ ኢንሻአላህ ድኖ ወደ ራሱ ተመልሶ ይመጣልናል ማለት ነው። ውዶቼ እንዴት ናችሁ እናንተ? እንኳን አላችሁልኝ፣ እንኳን ኖራችሁልኝ አላችሁ። እያየዋችሁ ነው እንግዲህ። ስለተከታተላችሁኝ በጣም አመሰግናለሁ። በጣም ነው የሚወዳችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ የኔ ውድ ቤተሰብ። እንግዲህ ዛሬ ደስ በሚል ቪዲዮ ነው የመጣሁላችሁ። እኔ ከመሼ ነው ያየሁት፣ ከመሼ ማለት ነው። ከመሼ እኔ እንትን ያስቸግረኛል፣ ሸበካ ያስቸግረኛል እና ከመሼ ነው ያየሁት። ገባችሁ? ከመሼ ማለት ነው ሌሊት 6 ሰዓት ማለት ከሌሊቱ 6 ሰዓት ያየሁት ማለት ነው። ይህን ቪዲዮ ስራዬን ጨርሼ ወደ ክላሴ እንደገባው ነው ያየሁት። ካየሁት በኋላ እንግዲህ በጣም ደስ ብሎኛል። አፈም እየተሳሰረብኝ ነው እና ውዶቼ እንኳን ደስ አላችሁ እላችኋለሁ። የኔ ውዶች ደስታ ነው እንግዲህ ምንም ማድረግ አይቻልም። ቅር ያላችሁም እንኳን ደስ አላችሁ፣ እንኳን ቅር አላችሁ ማለት ደስ ሳይሆን እንኳን ቅር አላችሁ እኔ ብያችኋለሁ። ዛሬ እንደሳቃችሁ፣ ዛሬ እንደተደሰታችሁ ከ2 ቀን ከ3 ቀን ወይ እስከ ሳምንት ነው ደስታችሁ። ከዛ በኋላ ደግሞ ተመልሳችሁ ታለቅሳላችሁ ብያችሁ ነበር። እኔ በዛ ዙሪያ ያሉት ሰዎችም ማለት ነው እና ነግራችሁ ነበር። የኛ ደግሞ እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል ውዶችዬ። ዳኒ እንግዲህ ወደ ቡዜ ቤት ወስዶታል ማለት ነው አብርሽን። ከዛ ደግሞ ሄርሚ መጣች ማለት ነው። ሀብሉ ወለቀ ምናምን፣ ሀብሉን አወለቁት ግን ምንም ልዩነት የለውም። እኔ ነግራችኋለሁ፣ እውነቴን ነው የምላችሁ፣ ነግራችኋለሁ። ሀብሉ ላይ ብቻ ላይሆን ይችላል ይሄ ነገር ወይስ ምንድን ነው? እኔ እኮ ግራ ገባኝ፣ እውነቴን ነው ግራ ገባኝ። እኔ እንዴ እውነት ግራ ገባኝ፣ በጣም ግራ ገባኝ። ይሄ ነገር ምንድን ነው? እንግዲህ ሀብሉ ላይ ብቻ አይደለም፣ ሀብሉ ላይ ብቻ ቢሆን ይሄ ልጅ አብሮ ቢወልቅ ማለት ነው ይጮው ነበረ። ብቻ ሀብሉ ላይ ብቻ አይደለም፣ አንም አልጮወም። በነገራችን ላይ ሀብሉ ሲያወልቁለት ማለት ነው። ግን ለምንድን ነው እዛ ቤት የሚያስቀምጡት? 3 ቀን 2 ቀን ይቆይ እኛ ጋር እያሉ ማለት ነው። ለምንድን ነው እምነት ቦታ የማትወስዱት? እናንተ ምን ሆናችሁ ነው? ዴቫ ቡዜ ምን ሆናችሁ ነው? አረ ንቁ በእናታችሁ። እናንተ ራሱ ተኝታችኋል። ምንድን ነው እንደዚህ? ወንድማችሁ አይደል እንዴ? አብርሽን ትወዱት የለ? ኦኬ ወደ እምነት ቦታ ውሰዱታ፣ ድኖ እንዲመጣልም ማለት ነው። ሙሉ በሙሉ ሀብሉን አወለቃችሁት። እሺ እኔ ቢሆን ማለት በደስታ ወደ ቤቴ ራሱ አላስገባም። ቀጥታ በዛ ነው ወደ ቤተ ክርስቲያን ወደ እምነት ቦታ የሚወስደው፣ የሆነ ጸበል ያለበት ቦታ ማለት ነው። ወይ ጸበሉን ርጩበት፣ ቤት ውስጥ እያላችሁ ራሱ ጸበሉን ርጩበት፣ ወይንም አንድ የሃይማኖት አባት አምጡለት እዛ ቤት ውስጥ ማለት ነው። እኔ እናቴ ትሙት በጣም ግራ ይገባኛል የእናንተ ነገር፣ ለምን እንደሆነ አላቅም። ምን ሆናችሁ እናንተ? ራሳችሁ ፈዛችኋል እኮ እንጂ። እኔ እውነት በጣም ይቅርታ አድርጉልኝ የኔ ውዶች። በጣም ይሄ ነገር ስሜታዊ የሚያደርግ ነገር ነው።
3 ቀን 2 ቀን እስከ 3 ቀን የኛ ጋር ይቆይ እኔ ጋር ይቆይ ትላለች። ወንድሟ እኮ አልዳንም። ጸበል ካላገኘ ይሄ ሰው እኮ እንትን ይፈልጋል፣ መድኃኒት ይፈልጋል እኮ ይሄ ሰው። ወይ ጸበሉን ያምጡለት ቤት ውስጥ ወይንም ውሰዱት ጸበል ቦታ። እናንተም ደግሞ አፍናችሁ ቤት ውስጥ አስቀምጣችሁ ምን ትርጉም አለ? ምን ዋጋ አለሽ? እንትን ግን እኔ ቪዲዮን አይቼ ጨርሻለሁ። እኔ ምንም አላማረኝም። እውነቴን ነው የምላችሁ፣ ምንም አላማረኝም። ግን እዛ ቁጭ ብሎ 3 ሰው ሆኖ ቁጭ ብሎ እዛ ጋር ኤፍሬም እና ሩታ አብርሽን ይዞ ከወጡ ቡዜና ዴቫ ዳኒ ምንም አይደሉም ማለት ነው። የዛኔ ምንም አይደሉም ማለት ነው። ሩታ ገብታለች። ሩታ ደረሱበት፣ ያኔ ቤት ውስጥ ደረሱበት። ሄርሜላ ማለች እዛ ጋር ቤት ውስጥ ደረሱበት። ሄርሜላ ግን እየተቀበላት አይደለም። እሷን እንዲጠላ ነው ያረጉት፣ ልጁ ማለት ነው። እሷን እንዲጠላ ነው ያረጉት። እሷ ስትስመ ሁሉ እኮ በፊት እኮ ዝም ብሎ እንደዚህ የምትለቀልቅበት አሁን እኮ እንደዚህ እየጠረገ እኮ ነው በእጁ እሷ የሳመችው ቦታ። አይገርማችሁም ግን? አረ ጉድ ፈላ። ልጁ ምንም ልዩነት የለውም። እኔ በቀላሉ ልንገራችሁ፣ ወይ የእምነት አባት አምጡ ቤት ውስጥ፣ አንድ አባ ቤት ውስጥ አምጡት። እሳቸው ከነጸበላቸው ጸበል ይዘው ይመጣሉ ቤት ውስጥ። ብዙ ሰው እኮ እንደዛ ይድናል እኮ። እኔ በጣም ሚዲያ ይከታተላለሁ። ምን ሆናችሁ ነው እንዴ? ፈዛችኋል ራሳችሁ። እና እኔ ውዶች ቪዲዮ ትንሽ አስገባላችኋለሁ። እስቲ አብረን እንከታተል። ሰማኛ ብርሽ ይሄው ደረስን እኮ በቃ ምንም ችግር የለውም። እሺ ቡዛይ አቤት ብዙ ያለሽ ምናምን በቃ ተረጋጋሽ፣ ተረጋጋ። ወይኔ ማን ነው ቡዚ? እንዴ አብርሃም መጣ። ወይኔ አብርሽ ሰላም በላት እንጂ አብርሽ እቀፋት ተቆልጭ። ምንም ችግር የለም። ይሄው ዴቭም አለ። ወንድሜ መጣ። እንዴት ወጣ? እንዴት ወጣ? በመከራ ይዤው ወጣ። እንዴት ማርግ ይዤው ወጣ። ወይኔ ወንድሜ ዳን ያመሰግናለሁ። ችግር የለውም። ኧረ ምንም ችግር የለውም ወንድሜ። አሁን ነው በጣም አሁን እኮ ይሻለኝ። በቃ እንሂድ ስለው ችግር ነው ወጣው ልቅሽ እንኳን ሊሰሩት ወይኔ ታድዬ በመከራ ነው አሙታል እንላለን። ሩታ ትምጣ። ሩታ ከመጣች የትም ቦታ ቆያለሁ አለ እኮ። አረ ጉድ ፈላ። ይሄ ኃይለኛ የሆነ መስተፋቀራ ነው። ብቻ ከዛ ደግሞ የፈለጋችሁትን ነገር አደርግላችኋለሁ። ከፈለጋችሁ እየመጣ ነው። ሩታም እየመጣች ሄርሜላ ምንም በደስታ አልተቀበላትም። ምንም ደስታ የለውም። አልዳንም። ልጁ እኮ ገና ነው። አልዳንም። ልጁ እኮ አልዳንም። ምን ሆናችሁ ነው? ይቀርዋል ገና። ጉድ ፈላ። ገና ይቀርዋል። የሆነ መድኃኒት አላገኘም። ሀብሉ ብቻ ማውለቁ ትርጉም የለውም። የተደረገው ሀብሉ ላይ ብቻ ላይሆን ይችላል። ገባችሁ? የተደረገው ነገር ሀብሉ ላይ ብቻ ላይሆን ይችላል። ሶ በደንብ መዳን አለበት። ወደ ጸበል ውሰዱት። ወደ ጸበል ውሰዱት። የምትሰሙ ከሆነ ማለት ነው። ወይንም ጸበል ረጩበት። ቤት ውስጥ ራሱ ማለት ከቤት ጸበል የላችሁም እናንተ? ቤት ውስጥ ቤታችሁ ውስጥ ጸበል የለም? እናንተ ትላልቅ እኮ ናችሁ። ለምን እንደ ህፃን ትሆናላችሁ? ጉድ እኮ ነው። እና እኔ ቤተሰብ እዚህ ጋር ነው ማቆም ፈልገው። የኔ ውድ ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ አዲስ ቪዲዮ እንግዲህ ነገ እንገናኛለን፣ በአዲስ ቪዲዮ ማለት ነው። ከዛ ሩታና ኤፍሬም ገብቷል በመጨረሻም
እነሱ ደግሞ ምን አብርሽን ይዘው ይወጣሉ ወይስ ብቻቸውን ይወጣሉ የሚለውን ነገ በአዲስ ቪዲዮ እንገናኛለን። እስከዛ ድረስ ቸር ቆዩልኝ እላችኋለሁ። ባይ ባይ።